እርሱ የእስራኤል ጦር አየር ወለድ አባል ነው። የእርሱ ቤተሰቦች ከኢትዮጵያ ወደ እስራኤል የመጡ ቤተ እስራኤላውያን ናቸው። ጥቅምት 7 ማለዳ ላይ የሐማስን ጥቃት ዜና ይሰማል። በዚህ ሰዓት ዩኒፎርሙን ለብሶ የጦር መሳሪያውን ይዞ ተነሳ። ነገር ግን መኪና አልነበረውም። በዚህም ወደ ጋዛ ግንባር ለመድረስ 8 ማይሎችን በሩጫ ሄዶ ሕዝቡን ተከላክሏል። የተፈጸመውን ነገር ነው የሰማችሁት። 8 ማይሎችን ሮጦ በርካታ አሸባሪዎችን ገድሎ ብዙ ነፍሶችን አድኗል። እኛ ሁላችንም አስደናቂ ጀግንነትህን እናከብራለን።